መልካም ጣሴ ይባላል። የአማራ ፋኖ ህዝባዊ ድርጅት ስልጠና መምሪያ ኃላፊና የጎንደር ጠቅላይ ግዛት የውጭና የዲያስፖራ ማስተባበሪያ ምክትል ኃላፊ ነኝ። አዲስ አበባ ላይ እየተመለከትን ያሉ ስራዎችን አይተናል። ስልጣኔያችን የሚመጥን መልኩ በጥቅሉ በቃ የተሻለ ነገር ነው እያየን ያለን። ውስጥ ላይ የምናያቸው በጣም ታችኛውን የማህበረሰብ ክፍል ኮንሲደር ያደረጉ ስራዎች አይተናል በብዛት ማለት ነው። ያስዋባት ከትግል በፊት የጎንደር ዩኒቨርሲቲ አስተማሪ ነኝ። ትግሉ ከጀመረ ከ2015 ጀምሮ ደግሞ የአማራ ፋኖ ውስጥ ነው ከአባል እስከ አመራር ሳገለግል የነበረው ማለት ነው። የሰላም ስምምነት እሱን ጨርሰናል፣ ተፈራርመናል። የተደረጉት ልማቶች ፈጣንና ጥሩ ናቸው። ሞርኔ ከግሮዝ አንጻር ይሄ ግሮስ የሆነውን ነገር ብቻ ሳይሆን ከዴቨሎፕመንትም ቀጣይ ሰስቴኔብል የሆነ ለህዝባችን እንዲሰጡት የሚችሉት ጥቅሞችም ጭምር የገለጹበት መንገድ ወደነዋል። በጦርነቱ ውስጥ ሆኖ ይሄን ያህል ከተሰራ ሌላ ሊሰራ ይችላል የሚለውን መገመት እንትን አይልም። እኛ አሁን የጎንደር ዩኒቨርሲቲ ተማሪዎች ያለን ጀምሮ የነበረ መንገድ ነበር። አስተማሪ ሆነንም አላለቀም ነበርና ምንድነው ይሄ የሚይዘው አካል ቁርጠኝነትን በዚህ በልማት በኩል የተወሰደ ቁርጠኝነትን ለፖለቲካዊ መፍትሄዎችና አጠቃላይ ለሌሎች ሀገራዊ ጉዳዮች ለሌሎች መፍትሄዎች ጭምር እንትን መሆን አለበት። ከጦርነት የሚተርፈው ጥፋት ብቻ ነው። ስለዚህ እንዳልኩ ጠላቶቻችን በብዙ መንገድ እኛን ወደ ኋላ ማስቀረት ይፈልጋሉ። ስለዚህ ያንን ነገር ጥበባችን እየተጠቀምን እንዳንመጣ በውስጣችን የተዘራ ዘር አለ። እርስ በርስ እንድንጋጭ፣ እርስ በርስ እንዳንተማመን፣ እርስ በርስ በብሔር ተነቋቁረን ወደ ስልጣኔ ወደ ነበረው ከፍታችን እንዳንወጣ የሚያደርጉን አንዳንድ አካላት አሉ። በዛ ልክ ነው እንግዲህ ሆኖ ያገኘ ነው። እስካሁን ወደ ኋላ ቀርተናል። አሁን ላይ የምናያቸው ነገር ግን የሚያበረታቱ ነገሮች ናቸው። በውጊያ ውስጥ የሚወድሙትን ነገሮችን ለመንገር ያው ለቀባሪ ማርዳት ነው የሚሆነው። ምክንያቱም አብዛኛው ትምህርት ቤቶች፣ አብዛኞቹ ተቋሞች፣ የእምነት ተቋሞች ይነዳሉ። በውጊያና በውጊያ በተኩስ መካከል ይነዳሉ። ስለዚህ ያ የሚሆነው ንብረት ለምን የሰውን ጉልበት ብቻ አይደለም ለምን ነገር የምፈልግ የሰው ጉልበት ብቻ ሳይሆን አቅሙ ብቻ እውቀቱ ብቻ ሳይሆን ተተኳሹ በራሱ አንድ ዋጋ አለውና ያ ተተኳሹ ለዛ የሚውለው ተተኳሽ በገንዘብ መልክ ለዚህ ቢውል ከዚህ የበለጠ ሊያድግ እንደሚችል ገነባል። ከጦርነት ወጥተን አናውቅም እኮ አሁን እንዳማራ ስትወስድ ለምሳሌ ከህዋት ሰሜን ዝን ከመታችበት ጊዜ ጀምሮ ጦርነት ውስጥ ነው የቆየ። ያ ማለት አማራ የሚያህል ግዙፍ ኤሪያ ለሌላው ኢትዮጵያ አይነካ ማለት አይደል። አብረን እየከፈል ነው ያለው ዋጋ ነው። እኔ እንደዚህ እንደ ሀገር ብቻ ሳይሆን አጠቃላይ እንደ ቀጠናውም ጭምር እንደ አፍሪካም ጭምር ዋጋ የሚያስከፍሉን ጉዳዮች ናቸው። ግጭቶች ደግሞም ታሪካችን የሚያሳየው እሱ ነው። ከግጭት የወጣ ጊዜ ኑሮን ያውቅ። ስለዚህ ይሄ በየትኛው መንገድ ወደ ኋላ ሊያስቀር እንደሚችል ግልጽ እኮ ነው። ለጦርነት የምንጨክነውን ያህል ለሰላም መጨከን ያስፈልጋል።